ዓለም በከንቱ ሩጫ ስታዞርህ ነገ እሠራለሁ፣ ነገ ጸልያለሁ፣ ነገ እመለሳለሁ እያልክ ስንት ዓመት አሳለፍክ። ጊዜ የፈጣሪ ስጦታ እንጂ ያንተ ንብረት አይደለም። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ኤፌሶን ምዕራፍ 5 ከቁጥር 16። አንተ ግን ዘመኑን በከንቱ ወሬ፣ በማይጠቅም ቪዲዮና በስንፍና እያቃጠልከው ነው። ዛሬ ጉልበት እያለ ዐይንህ እያየ አእምሮህ እየሠራ ካልተጠቀምክበት ነገ ያኔ በነበረኝ ዕድል ብለህ ብታለቅስ የሚሰማ የለም። እግዚአብሔር የሰጠህን መክሊት መሬት ውስጥ ቀብረህ ለጌታህ ምን ልትመልስ ነው? ስንፍናህን ትዕግሥት አትበለው። ተነስና ሥራ፣ ነፍስህንም ከስንፍና እንቅልፍ ቀስቅሳት።